የኤጀንሲ የደላላ ጥምረት ጋር ያሉ ጉዳዮችን ለመበጠስ በሚደረገው ጥረት የሊደርሺፕ ሮል ይፈልጋል። ልጆቻችን ሳይሰለጥኑ እንዲሄዱ ለማድረግ ከፍተኛ ግብግብ አለ። ተሻግረን ያረግነው መዳረሻ ሀገር ላይ ያለ 4000 ኤጀንሲ ሬጂስተር አድርገናል። ደን ፔይመንት ከዚህ በኋላ ዲጂታል ነው። ትራንዛክሽኑ ኦንላይን ነው የሚሆነው። ናው ከቴሌ ጋር አግሪ አድርገናል። ቨርዥን 2 ጀምረናል። አሁን እነዚህ ልጆች ሄደው መቼ እንደሚመለሱ ማወቅ ያለባቸው ገና እዚህ ያሉ ነው። ምን ይዤ እመለሳለሁ ያሉ ሚልኩት እየባከነ እድሜያቸውን ጨርሰው ኑሮ መመስረት በማይችሉበት ደረጃ ነው ወደ ሀገር የሚመለሱት። እሱን ለመቀየር አሁን የጀመርነው ሲሄዱ ስልክ ከቴሌ እንዲወስዱ የሚያስፈልጋቸው አፕሊኬሽን እዛ ላይ እንዲጫን ገንዘባቸውን በቴሌ ብር እንዲልኩ ሲስተሙ ቨርዥን 2 ደላላን አስወጥቷል። ቀጥታ ሲስተሙ ነው የሚመድበው ለኤጀንሲ። አሰሪዎቻቸው አቢዩዝ ያደርጓቸዋል። ያ አቢዩዝ ሲገጥማቸው ሞባይላቸው ላይ ቀይ ምልክት ያላት አፕሊኬሽን አለች። እሷን መጫን ብቻ ነው። ኤምባሲ ይጮሃል፣ እኛ ሄልፕ ሴንተር ጋር ይጮሃል። ለልጆቻችን መድረስ እንችላለን። 94 ማዕከል አዘጋጅተናል። ስልጠና መሰጠት ያለበት እነዛ 94 ማዕከላት ብቻ ነው። ይሄ ተሟልቶ መፈጸሙን ቼክ ማድረግ የተለዩት 94 የቴክኒክና ሙያ ተቋማት ብቻ ያሰለጠኑ መሆኑን እንድታረጋግጡ እንፈልጋለን።